ያለውን ነገር ሀዘኔታችንን መግለጽ እንትናችን ነው መብታችን ነውና ግን በአምላኪ እስከሚያስብል ደረጃ አያደርስህም ደግሞ ልትልም አትችልምም ደግሞ ማለት ነውና ለማንኛውም በጣም ያው ሁላችንም አዝነናል እንግዲህ የትኛው አካል እንደሆነ በጦርነት የምር በጦርነትም ሳቢያ ከሆነ እንትን ያለው ያው በቅርቡ እናያለን መልሱን ያው መቼም እውነት እንትን ትላለች ትቆያለች እንጂ መቼም ቢሆን ሳይታወቅ አይቀርም ማለት ነው እና ለማንኛውም እንግዲህ ትንሽ የተሰማኝን በዚህ ዙሪያ ልግለጽ ብዬ ነው ማንንም ግን በአምላኪም ሆኖም አይደለም ሆነንም አይደለንም የተሰማን እየወጣን የተናገርነው አንተ ግን እንጃ እኔ እንግዲህ በየትኛው ከአንድ ሙስሊም ከተባለ ሰው ይሄ ንግግር አይጠበቅም እና በተጨማሪም ደግሞ 5 አውቃት ሰላት ማሰግዱ ስትል ነበረ እንግዲህ 5 አውቃት ሰላት የማይሰግድ ሰው እሱ ከጌታው ጋር ነው እንትን የሚለውና ለማንኛውም እዚህ ጋርም ይሄ ምናልባት ይሄ ወይ ራስ የተናገርከው ልትሆን ትችላለህ ይሄንን ሐሳባቸውን ወጥተው ስለተናገሩ 5 አውቃት ሰላት የማትሰግዱ ሁላ ብለህም ለመናገርም መብቱም የለህም ማለት ነውና ያን ያህል እኛ ስለ እንትናችን ሊሰማንና ለምን ብለን የሆነ ጠያቂ ወይ ደግሞ ጥያቄ ማቅረብ ሲገባን እንደገና በተገላቢጦሽ የሆነ ምንም እንዳልተፈጠረ ነገር ሆነን የመንተን የማለቱ ለማስመሰልም ይሆን ምንም እንትን ያኔ አይፈቅድም አይምሮችንም እሺ አይለንምና ቢያንስ እንኳን የሆነ በእንትናችን በአቅማችን በቻልናት ጥያቄ ብንጠይቅና መልስ ብናገኝ የሚል አቋም አለኝ ብዬ ነው እንትንምለው ለመናገር የምፈልገው ሌላው ደግሞ እንግዲህ አላህ ሀገራችንን ሰላም ያደርግልን ከውጊያም ከምንም ከጦርነትም አላህ በቃችሁ ይበልልን ዛም ያሉትን ቤተሰቦቻችንን አላህ ሰላም ያደርግልን ሰላም ሰፍን ያደርግልን እዚህም በስደት ያሉትን የታሰሩትን አላህ ይድረስላቸው እየሞቱ በቁማቸው እየሞቱ ነው ያሉት የሆነ በቃ አሉም እንዳይባሉ በጣም ያሉበት ነገር በጣም ዘግናኝ ነው እውነት ለመናገር ያው ሁላችንም ቪዲዮውን እያየን ነው የሚላክልንን ወይ ደግሞ የሆነ በተለያዩ ሶሻል ሚዲያዎች ያሉትን እንትኖች እያየን ነውና እውነት በጣም ነው የሚሰቀጥጠው በጣም ማለት ነው ለማንኛውም ለሁላችንም እንግዲህ አላህ ይድረስልን ባለው ነገር ቢያንስ እንኳን ብንችል ቢያንስ እኛ በዱዓ እንርሳቸው ሌላ ነገር እንኳን ማድረግ ባንችል ማለት ነው በተቻለን አቅም ደግሞ እየወጣን እንትን ማለት በተቻለን አቅም ባለችን ሚዲያ ባለችን ሰው ተከታይ እየወጣን ቃላችንን ድምጻችንን የነሱ ድምጽ እንዲሰማ በእኛ አማካኝነት የምንችላትን ነገር አስተዋጽኦ ማድረግ አለብን ውድ ተመልካቾቼ እነሱንም እንግዲህ ቢያንስ እንደው አላህ በሰላም የቀሩትን የሞቱት እንግዲህ አላህ ለጀነት ያደርጋቸው ያሉትን ደግሞ በአካል ያሉትን አላህ በሰላም በቅርብ ጊዜ በሰላም ለሀገራቸው አላህ ለሀገራቸው በሰላም የሚገቡ አላህ ያድርጋቸው ጊዜውን አላህ ቅርብ ያድርገው በጣም ከባድ ነው እውነት ለመናገር ይሄ አመት በጣም ከባድ ነው ብዙ ነገሮች የተፈራረቁበት አመት ነውና ለማንኛውም እንግዲህ አላህ ይድረስላቸው ነምለው ቪዲዮዬን እንግዲህ ስለተከታተላችሁኝ ከልብ ነው የማመሰግነው በሌላ ቪዲዮ እስከምንገናኝ ሰላም ሁኑ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ